እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው እንጂ ምን የሚለው አይረሳንን የሚለው እንኳን እኔና እናንተ ጠባለ ኪዳን መሸለ ቁርባን ባይገባን እንኳን የእግዚአብሔርን ቃል በፊቱ ተነጥፈን የምንሰማው እግዚአብሔር ፍጥረትን እንኳን እንዴት እያስዳደረ እግዚአብሔር ምድርን እንዴት እንዳረሳ እንኳን አታዩ? እንዴት ይረሳናል? እንዴት ይተወናል? ለዚህ ነው አረሳሽም ከቶም ቢሆን አልጥልሽም በእጄ መዳፍ ቀርጬሻለሁና የሚለው። ጭንካር የተበሳበትን እንዴት ይረሳል? ዋጋ የከፈለበትን እንዴት ችላ ይላል? ይህ ምንኛ የሚያጽናና ቃል ነው። ኦርቶዶክሳውያን ከዚህ ጋር አብሮ ነው የሚሄደው። እኔ ካንተ ጋር እሄዳለሁ አሳርፍህም አለ እኮ የሚለው። ለዚህ ወገኖቼ የእግዚአብሔር ሰዎች ስንሆን እመኑኝ፣ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም። በአባቶቻችንም አልሰማንም። እኛ ነን ብቻችንን የሆን እየመሰለን የተሸበር ነው። እኛ ነን ብቻችንን የሆን እየመሰለን የደነገጥ ነው። እኛ ነን ምን ዱብዳ የደረሰብን እየመሰለን የታወክ ነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እመኑኝ፣ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም። አባቶቻችንም አልሰማንም። እኛ ነን ብቻችንን የሆን እየመሰለን የተሸበር ነው። እኛ ነን ብቻችንን የሆን እየመሰለን የደነገጥ ነው። እኛ ነን ምን ዱብዳ የደረሰብን እየመሰለን የታወክ ነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። እዚህ ነው እኔ ካንተ ጋር እሄዳለሁ የሚለው ሙሴ። የትም እንሁን የት በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው ወገኖቼ። በእጄ መዳፍ ቀርጬሻለሁና አልተውሽም የሚል ምንኛ የሚያጽናና ቃል ተጽፏል መሰላችሁ? ኦርቶዶክሳውያን እግዚአብሔር እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ? አብሬ እወጣለሁ እያለ እንዴት ይቀራል ብላችሁ ታስባላችሁ? እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። ለውደት ያሉትን ክብራችን አደረግነው። ንጹሑ ስለተሰቀለ ደጉ ስለተቸነከረ ማን ነው ከኔና ከናንተ ጌታ በቀር እሞታለሁ እያለ ሰው የሰበሰበ እዚህ ምድር ላይ አለ? እየሞተ ሕይወት የሰጠ እየወደቀ ያነሳ እየተቀበረ ለዘላለም ከፍ ያደረገ መከራ እቀበላለሁ እያለ ተከታይ ያበዛ አለ? የትኛው ጀነራል ነው እኔ እሞታለሁ እያለ ሰራዊት ካምፕ የከተተ? ከኛ ጌታ በቀር እንዲህ ያደረጋለ? እነሱ የበለጠ እንዲጠላ አስበው ነበር። ዓለም የበለጠ ወደደው፣ የበለጠ ግን ተወደደ፣ የበለጠ ግን ጣፈጠ። ማፈሪያ ያሉትን ኮራንበት፣ ጉልላታችን ላይ ሰቀልነው፣ የአንገታችን ጌጥ ማተባችን አደረግነው፣ በእጆቻችን ተነቀስነው፣ በልብሶቻችን ላይ አተምነው፣ በልባችን ላይ ተከልነው። እሱ ብቻ አይደለም፣ አብረነው ወደ መስቀል የምንወጣ ሆነ። ዓለምን ሁሉ ቀየረ። የሰሙት ሁሉ ወደዱት፣ ያዩት ሁሉ ተንከራተቱለት። በሰርምኔስ አደባባይ እነ ፖሊካርፐስ በፈረስ ጭራ ተጎተቱለት፣ በረሃ ወረዱለት፣ ሕዋሳቸውን ተቆረጡለት። እንዲጠላ በፈለጉ መጠን ወደደው፣ እንዲዘገነን በተደረገበት መጠን ዓለም አፈቀረው። ይኸው ዓለም ተቀየረ እኮ። በእውነት ነው የተሰቀለው። ፊክሽን አይደለም የሰራው፣ ትርኢት ሊሰራ አይደለም የመጣው። የስምዖንን ፊት ራሱ ላይ ለጠፈና ኢየሱስ ሸወደ ይሉና እግዚአብሔር ይቅር ይበላቸው። የእኛን መልክ ይዞን የተዋረደው ለዚህ ማለት ምንድን ነው የመጣው? ዘማውያን ንጹሐን ሆኑ፣ ከዳተኞቹ ሃይማኖተኞች ሆኑ። ማንን ፈልጋችሁ ተሰበሰባችሁ? ጌጥ ነው? ጌጥማ ከዚህ በላይ ዛለላችሁ። ድምፅ ነው? ከዚህ የበለጠ ድምፃውያን ጨሰ፣ አዋራው ጨሰ የሚሉበት ቦታ አሉላችሁ። ኃጢአተኞቹን ንጹሐን አድርጎ ቀየራቸው። የሚያሳፍር ያሉትን የሚያስከብር አድርጎ ለወጠባቸው። እንዲጠላ ያሉትን እንዲወደድ አድርጎ ለወጠው። እነሱ መስቀልን የመጨረሻው ሞት አድርገው ነበር የመረጡ። ከዚህ ሞት ማን ማምለጥ ይችላል ብለው ነበር ያሰቡት። አያችሁ፣ የሞቱ መንገድ እንኳን ፍኖተ መስቀል እንኳን ጌታችን መድኃኒታችን ኢየሱስ ክርስቶስ የባህሪ አምላክ መሆኑን የገለጸልን። የትኛውን ሞት ነው የምትፈሩት እናንተ ክርስቲያኖች? ባሕር መግባትን ነው? እሱ አሸንፎታል። አውሬ መበላትን ነው? እሱ ድል ነስቶታል። በማንኛውም የሞት አይነት ላይ ስልጣን ያለው የባህሪ አምላክ መሆኑን የገለጠው። መቼ እንደሚመልስላችሁ እናንተ አታውቁ። የዝምታውን ቀናት እንደ ችልታ ቀናት ቆጥራችሁ ጀርባ አትስጡት። ጠንቋይ ቤት አትሄዱበት፣ ኮከብ አትቁጠሩበት፣ ሞራ አትግለጡበት፣ ሌላ አዳራሽ አትሄዱበት። እግዚአብሔርን በዝምታ ጠብቁት ወገኖቼ። ሳይሞት ማዳን ለአንዳንዶች ይቻላቸዋል። ታሞ ማዳን ለእናስቀላጴስም ይቻላል። ሞቶ ማዳን ግን ለእግዚአብሔር ብቻ ይቻለዋል። እውነት አስብ። ስራ እንዲሰራ ፍቀዱለት እንጂ እየተጣደፋችሁ የሥራ መስክ አትንፈጉት እንጂ። ለዚህ ነው ማርታንም እንዲህ አላት፣ የለህም አትበይው
አንተ ኖረ ቢሆን አትበዩ። እርሱ የሚሰራውን ታውቂያለሽ። ምን ታውቂያለሽ? ሲሰራ ዝም ብለሽ ተመልከቱ እንጂ ጠብቂው እንጂ እንበላት። እንደውም እንበላት እግዚአብሔር ዘግይቶ ሳይሆን አንቺ ቸኩለሽ ነው እንበላት። እግዚአብሔር ሳይታመን ቀርቶ ሳይሆን አንቺ ተጠራጥረሽ ነው እንበላት። እግዚአብሔር ተንቀራፎ ሳይሆን አንቺ ልቅደም ብለሽ ነው ብለን እንንገራት። አዎ ማርታ ሆይ እንደውም ከፍ አድርገን እንዲህ ለምን አንለው? ምን እንበለው? ጌታ ሆይ አንተ እኔ የማላውቀውን ጎዶሎዬን የምትሞላ ስለሆንክ ከኔ ከማውቀው ሽንቁሬ አንተ ጠብቀኝ። እኔ ሽንቁሬን ለመድፈር ስሞክር አንተ ለካ ታላቁን ገደሌን ነው የምትሞላልኝ እና እጠብቅሃለሁ እንበለው። እኔ ከማላውቀው ጎዶሎዬ እግዚአብሔር የሚያውቀው ጎዶሎዬ ይበዛል። እኔ ከማውቀው ስንጥቃቴ እግዚአብሔር የሚያውቀው ገደል ይበዛል እና እጠብቅሃለሁ እንበለው። ልናገባም ላናገባም እንችላለን። ልንወልድም ላንወልድም እንችላለን። በምድራችን ላይ ብዙ ነገሮች እየኖርን ያለ ነው እርግጠኞች አይደለም። በአንድ ነገር ግን እርግጠኛ ነን። በምን? ሟቾች በመሆናችን። አንድ ሊቅ ምን ይላል? በዕለተ ፍትሕ በፍርድ ቀን የሚገጥመን መልካም ይሁን ክፉ አሁን አይታወቅም ይላል። በእርግጠኝነት የታወቀ ነገር ቢኖር ሟቾች መሆናችን ነው ይላል። ክርስቲያኖች እዚህ ጋር አንድ ቁም ነገር መዘን እንውሰድ። ብዙዎቻችን መከራ እየበላን እየደከም ያለነው እርግጠኛ ላልሆነው ነገር ነው። እርግጠኛ ለሆነውስ መሞታችን ዝግጅት እያደረግን አይደለም። እርግጠኛ ለሆነውስ በእግዚአብሔር ቀን በፍርድ ቀን በልዑል እግዚአብሔር ፊት ስለመቆማችንስ እየተዘጋጀን አይደለም። እርግጠኛ ላልሆነው ነገር ግን የማንበላው መከራ የለም፣ ግን እርግጠኞች አይደለንም። በእርግጠኝነት የታወቀው ነገር ቢኖር እቺ ምድር መሰናበታችን። ለውርደት ያሉት ክብራችን አደረግነው። ንጹሑ ስለተሰቀለ ደጉ ስለተቸነከረ ማን ነው ከኔና ከናንተ ጌታ በቀር እሞታለሁ እያለ ሰው የሰበሰበ እዚህ ምድር ላይ አለ? እየሞተ ሕይወት የሰጠ እየወደቀ ያነሳ እየተቀበረ ለዘላለም ከፍ ያደረገ መከራ እቀበላለሁ እያለ ተከታይ ያበዛ አለ? የትኛው ጀነራል ነው እኔ እሞታለሁ እያለ ሰራዊት ካምፕ የከተተ? ከኛ ጌታ በቀር እንዲህ ያደረጋለ? እነሱ የበለጠ እንዲጠላ አስበው ነበር። ዓለም የበለጠ ወደደው፣ የበለጠ ግን ተወደደ፣ የበለጠ ግን ጣፈጠ። ማፈሪያ ያሉትን ኮራንበት፣ ጉልላታችን ላይ ሰቀልነው፣ የአንገታችን ጌጥ ማተባችን አደረግነው፣ በእጆቻችን ተነቀስነው፣ በልብሶቻችን ላይ አተምነው፣ በልባችን ላይ ተከልነው። እሱ ብቻ አይደለም፣ አብረነው ወደ መስቀል የምንወጣ ሆነ። ዓለምን ሁሉ ቀየረ። የሰሙት ሁሉ ወደዱት፣ ያዩት ሁሉ ተንከራተቱለት። በሰርምኔስ አደባባይ እነ ፖሊካርፐስ በፈረስ ጭራ ተጎተቱለት፣ በረሃ ወረዱለት፣ ሕዋሳቸውን ተቆረጡለት። እንዲጠላ በፈለጉ መጠን ወደደው፣ እንዲዘገነን በተደረገበት መጠን አፈቀረው። ይኸው ዓለም ተቀየረ እኮ። በእውነት ነው የተሰቀለው። ፊክሽን አይደለም የሰራው። ትርኢት ሊሰራ አይደለም የመጣው። የስምዖንን ፊት ራሱ ላይ ለጠፈና ኢየሱስ ሸወደ ይሉና እግዚአብሔር ይቅር ይበላቸው። የእኛን መልክ ይዞን የተዋረደው ለዚህ ማለት ምንድን ነው የመጣው? ዘማውያን ንጹሐን ሆኑ፣ ከዳተኞቹ ሃይማኖተኞች ሆኑ። ማንን ፈልጋችሁ ተሰበሰባችሁ? ጌጥ ነው። ጌጥማ ከዚህ በላይ ዛለላችሁ። ድምፅ ነው። ከዚህ የበለጠ ድምፃውያን ጨሰ፣ አዋራው ጨሰ የሚሉበት ቦታ አሉላችሁ። ኃጢአተኞቹን ንጹሐን አድርጎ ቀየራቸው። የሚያሳፍር ያሉትን የሚያስከብር አድርጎ ለወጠባቸው። እንዲጠላ ያሉትን እንዲወደድ አድርጎ ለወጠው። እነሱ መስቀልን የመጨረሻው ሞት አድርገው ነበር የመረጡ። ከዚህ ሞት ማን ማምለጥ ይችላል ብለው ነበር ያሰቡት። አያችሁ፣ የሞቱ መንገድ እንኳን ፍኖተ መስቀል እንኳን ጌታችን መድኃኒታችን ኢየሱስ ክርስቶስ የባህሪ አምላክ መሆኑን የገለጸልን። የትኛውን ሞት ነው የምትፈሩት እናንተ ክርስቲያኖች? ባህር መግባትን ነው? እሱ አሸንፎታል። አውሬ መበላትን ነው? እሱ ድል ነስቶታል። በማንኛውም የሞት አይነት ላይ ስልጣን ያለው የባህሪ አምላክ መሆኑን የገለጠው። መቼ እንደሚመልስላችሁ እናንተ አታውቁ። የዝምታውን ቀናት እንደ ችልታ ቀናት ቆጥራችሁ ጀርባ አትስጡት። ጠንቋይ ቤት አትሄዱበት፣ ኮከብ አትቁጠሩበት፣ ሞራ አትግለጡበት፣ ሌላ አዳራሽ አትሄዱበት። እግዚአብሔርን በዝምታ ጠብቁት ወገኖቼ። ሳይሞት ማዳን ለአንዳንዶች ይቻላቸዋል። ታሞ ማዳን ለእናስቀላጴስም ይቻላል። ሞቶ ማዳን ግን ለእግዚአብሔር ብቻ ይቻለዋል። እውነት አስብ። ሥራ እንዲሠራ ፍቀዱለት እንጂ እየተጣደፋችሁ የሥራ መስክ አትንፈጉት እንጂ። ለዚህ ነው ማርታንም እንዲህ አልና የለህም አትበዩ፣ አንተ ኖረ ቢሆን አትበዩ። እርሱ የሚሠራውን ታውቂያለሽ። ምን ታውቂያለሽ? ሲሠራ ዝም ብለሽ ተመልከቱ እንጂ ጠብቂው እንጂ እንበላት። እንደውም እንበላት እግዚአብሔር ዘግይቶ ሳይሆን አንቺ ቸኩለሽ ነው እንበላት። እግዚአብሔር ሳይታመን ቀርቶ ሳይሆን አንቺ ተጠራጥረሽ ነው እንበላት።
እግዚአብሔር ተንቀራፎ ሳይሆን አንቺ ልቅደም ብለሽ ነው ብለን እንንገራለን። አዎ ማርታ ሆይ እንደውም ከፍ አድርገን እንዲህ ለምን አንለው? ምን እንበለው? ጌታ ሆይ አንተ እኔ የማላውቀውን ጎዶሎዬን የምትሞላ ስለሆንክ ከኔ ከማውቀው ሽንቁሬ አንተ ጠብቀኝ። እኔ ሽንቁሬን ለመድፈን ስሞክር አንተ ለካ ታላቁን ገደሌን ነው የምትሞላልኝ እና እጠብቅሃለሁ እንበለው። እኔ ከማላውቀው ጎዶሎ እግዚአብሔር የሚያውቀው ጎዶሎ ይበዛል። እኔ ከማውቀው ስንጥቃቴ እግዚአብሔር የሚያውቀው ገደል ይበዛል እና እጠብቅሃለሁ እንበለው። ልናገባም ላናገባም እንችላለን። ልንወልድም ላንወልድም እንችላለን። በምድራችን ላይ ብዙ ነገሮች እየኖርን ያለነው እርግጠኞች አይደለም። በአንድ ነገር ግን እርግጠኛ ነን። በምን? ሟቾች በመሆናችን። አንድ ሊቅ ምን ይላል? በዕለተ ፍትሕ በፍርድ ቀን የሚገጥመን መልካም ይሁን ክፉ አሁን አይታወቅም ይላል። በእርግጠኝነት የታወቀ ነገር ቢኖር ሟቾች መሆናችን ነው ይላል። ክርስቲያኖች እዚህ ጋር አንድ ቁም ነገር መዘን እንውሰድ። ብዙዎቻችን መከራ እየበላን እየደከም ያለነው እርግጠኛ ላልሆነው ነገር ነው። እርግጠኛ ለሆነውስ መሞታችን ዝግጅት እያደረግን አይደለም። እርግጠኛ ለሆነውስ በእግዚአብሔር ቀን በፍርድ ቀን በልዑል እግዚአብሔር ፊት ስለመቆማችንስ እየተዘጋጀን አይደለም። እርግጠኛ ላልሆነው ነገር ግን የማንበላው መከራ የለም፣ ግን እርግጠኞች አይደለንም። በእርግጠኝነት የታወቀው ነገር ቢኖር እቺ ምድር መሰናበታችን